ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ስለ ቢዝነስ በጣም ጠቃሚ የሆነ ርዕስ ይዤ መጥቻለሁ። የቢዝነስ ሐሳብ ማለት ምን ማለት ነው? እንዴት ጥሩ የቢዝነስ ሐሳብ እንፈጥራለን? እና በኢትዮጵያ ውስጥ በትንሽ ገንዘብ ሊጀመሩ የሚችሉ ቢዝነሶች ምን ናቸው የሚለውን እናያለን። ይህን ቪዲዮ እስከመጨረሻው ካያችሁት አንድ አዲስ የገቢ ምንጭ ሐሳብ ልታገኙበት ትችላላችሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። የቢዝነስ ሐሳብ ማለት የሰዎችን ችግር በመፍታት ገቢ ማግኘት የሚቻልበት መንገድ ማለት ነው። ለምሳሌ ብናይ ሰዎች ፈጣን ምግብ ይፈልጋሉ። ስለዚህ ፋስት ፉድ ቢዝነስ ብንጀምር በጣም አዋጭ ነው ማለት ነው። ሰዎች ስልካቸው ሊበላሽ ይችላል። ዛሬ ላይ ሁሉም ሰው ስማርትፎን ይጠቀማል። ስለዚህ ፎን ሪፔር በጣም ዲማንድ አለው ማለት ነው። ወይም ደግሞ የሞባይል ጥገና ስራ በጣም ተፈላጊ ነው ማለት ነው። ስክሪን ቼንጅ ሊሆን ይችላል፣ ሶፍትዌር ፍላሽንግ ሊሆን ይችላል፣ ባትሪ ሪፕሌስመንት ሊሆን ይችላል። እነዚህን በመስራት በጣም ጥሩ ገቢ ሊያመጡልን ይችላሉ ማለት ነው። ስለዚህ ሞባይል ሜንቴናንስ ቢዝነስ ብንጀምር በጣም አዋጭ ነው ማለት ነው። ሌላው ሰዎች ኦንላይን እቃ መሸጥ ይፈልጋሉ። ስለዚህ ዲጂታል ማርኬቲንግ ቢዝነስ ብንጀምር አሪፍ ነው ማለት ነው። የቢዝነስ ሐሳብ የሚጀምረው ሰዎች ምን ችግር አላቸው ብለን ስንጠይቅ ነው ማለት ነው። ጥሩ የቢዝነስ ሐሳብ እንዴት ይመጣል ለሚለው ደግሞ ብዙ ትልልቅ ቢዝነሶች ከቀላል ችግር ተጀምረዋል ማለት ነው። ለምሳሌ አንድ ሰው ታክሲ ለማግኘት ተቸገረ፣ ራይድ አፕሊኬሽንን ፈጠረ። እንደዚሁም ደግሞ አንድ ሰው ምግብ በፍጥነት ማድረስ ፈለገ፣ ስለዚህ ዴሊቨሪ ቢዝነስ ጀመረ ማለት ነው። ምናልባት እናንተ ጥሩ ግራፊክ ዲዛይነር ናችሁ፣ ቪዲዮ ኤዲቲንግ ትችላላችሁ፣ ስልክ መጠገን ትችላላችሁ፣ ጥሩ ምግብ ታበስላላችሁ። እነዚህ ሁሉ ወደ ቢዝነስ ሊቀየሩ የሚችሉ ሐሳቦች ናቸው ማለት ነው። እንዲሁም ዛሬ ላይ ቲክቶክ፣ ፌስቡክ፣ ዩቲዩብ ላይ ብዙ የቢዝነስ ሐሳቦች አሉ። ከነዚህም ውስጥ ኦንላይን ፕሮዳክት ሴሊንግ፣ ይህ ማለት ፌስቡክ ወይም ቲክቶክን በመጠቀም ልብስ መሸጥ፣ ጫማዎችን መሸጥ፣ አክሰሰሪዎችን መሸጥ ትችላላችሁ ማለት ነው። እንዲሁም የዩቲዩብ ኮንተንት ክሬሽንም በጣም አዋጭ ስራ ነው ማለት ነው። የራሳችሁን ቻናል በመክፈት የቴክ ቲፕስ ሊሆን ይችላል፣ ኤዱኬሽናል ትምህርታዊ ሊሆን ይችላሉ፣ ዜናዎች ሊሆን ይችላሉ፣ እንዲሁም ቲዩቶሪያል ሊሆን ይችላል፣ እንደዚሁም ደግሞ የመዝናኛ ፕሮግራሞች ሊሆን ይችላሉ። የምትፈልጉትን ኮንተንት መርጣችሁ መስራት ትችላላችሁ ማለት ነው። ሌላው ፋስት ፉድ ቢዝነስ ነው። በትንሽ ቦታ እንኳን ቢሆን ለምሳሌ በርገር፣ ሳንድዊች፣ ቺፕስ ሊሆን ይችላል፣ ጁስ ሊሆን ይችላል። እነዚህ መሸጥ ትችላላችሁ ማለት ነው። በቀን በትንሹ 50 ከስተምር ብታገኙ በወር ጥሩ ትርፍ ሊኖራችሁ ይችላል ማለት ነው። ሌላው የፍሪላንሲንግ ስራ ነው። የፍሪላንሲንግ ስራ ማለት ኦንላይን ላይ ለውጭ ሀገር ደንበኛ መስራት ማለት ነው። ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ፣ ትራንስሌሽን ሊሆን ይችላል። እንዲሁም ፕሮግራሚንግ እና ሎጎ ዲዛይን መስራት ይቻላል ማለት ነው። ሌላው የፎቶግራፊ እና የቪዲዮግራፊ ስራ ነው። ይሄኛውም ስራ እንግዲህ ለሰርጎች ሲኖሩ፣ ለልደት እንዲሁም ደግሞ የግራጁዌሽን ሴሬሞኒዎች ሲኖሩ ሰዎች ሁልጊዜ ፎቶና ቪዲዮ ይፈልጋሉ ማለት ነው። ስለዚህ ይህም በጣም አዋጭ የሆነ ቢዝነስ ነው ማለት ነው። ሌላው በሰፈር ውስጥ ትንሽ ሱቅ በመክፈት ቢዝነስ መስራት ይቻላል ማለት ነው። ዳቦ ሊሆን ይችላል፣ ሶፍት ድሪንክ ሊሆን ይችላል፣ እነዚህ ብስኩቶች፣ ሳሙና፣ እነዚህ በየቀኑ የሚሸጡ አላቂ የሆኑ እቃዎችን እነሱን በመሸጥ ጥሩ ገቢ ማግኘት እንችላለን ማለት ነው። ሌላው የዴሊቨሪ ሰርቪስ ነው። ይሄኛውም ደግሞ ምግብ ሊሆን ይችላል፣ ዶክሜንቶችን ሊሆን ይችላል፣ የተለያዩ ፓኬጆች ሊሆን ይችላሉ። እነዚህን የዴሊቨሪ ሰርቪስ በመስጠት ጥሩ ገቢ ማግኘት እንችላለን ማለት ነው። ሌላው የፕሪንቲንግ እና የዲዛይን ስራ ነው። አይዲ ካርድ በመስራት ባነር በማዘጋጀት ስቲከሮችን፣ ኢንቪቴሽን ካርዶችን በማዘጋጀት ጥሩ ብር መስራት ትችላላችሁ ማለት ነው። እነዚህን ካየን በቀጣይ ቢዝነስ ስንጀምር ልናስብበት የሚገቡ 4 ነገሮችን እናያለን ማለት ነው። የመጀመሪያው በትንሽ ብር ጀምሩ። ያ ማለት ብዙ ገንዘብ እስኪኖራችሁ አትጠብቁ። በትንሽ ጀምሩና ቀስ በቀስ ማሳደግ ትችላላችሁ ማለት ነው። ሁለተኛው ትዕግስት ይኖራችሁ። እንግዲህ ቢዝነስ በአንድ ቀን አያድግም፣ ጊዜ ይፈልጋል። ስለዚህ መታገስ ይኖርብናል ማለት ነው። ቢዝነሱ በሁለት እግሩ እስኪቆምልን ድረስ ትዕግስት ያስፈልጋል ማለት ነው። ሶስተኛው ደንበኛም በደንብ ያስተናግዱ። ከስተመር ሰርቪስ እንግዲህ በጣም አስፈላጊ ነው ማለት ነው ቢዝነስ ላይ። ምክንያቱም ደንበኛው ተመልሶ የእኛን እቃ ሊገዛ የሚችለው እኛ ጥሩ የሆነ የከስተመር ሰርቪስ ከሰጠን ወይም ደግሞ የደንበኛውን ጥሩ ካገለገል ነው እኛ ጋር ተመልሶ የመምጣት እድሉ ከፍ ያለ ነው ማለት ነው። ስለዚህ ሶስተኛው ሐሳብ ደንበኛውን በደንብ ማስተናገድ ይኖርብናል ማለት ነው። አራተኛው ሶሻል ሚዲያ ተጠቀሙ። ቲክቶክ፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እነዚህ ነፃ ማርኬቲንግ ቱሎች ናቸው። አሁን ላይ ሶሻል ሚዲያ
ብዙ ሰዎች ጋር ተደራሽ ይሆናል። ፕላትፎርሙ ነፃ ነው። ስለዚህ እነዚህን ፕላትፎርሞች ነፃ ማርኬቲንግ ቱሎች በመጠቀም ደንበኛው ጋር ተደራሽ እንዲሆን ማድረግ እንችላለን ማለት ነው። ዛሬ ስለ ቢዝነስ ሐሳብ ምንነት፣ ጥሩ ሐሳብ እንዴት እንደሚመጣ፣ በኢትዮጵያ የሚሰሩ የቢዝነስ አይነቶች እንዲሁም ደግሞ ቢዝነስ ስንጀምር ልናስተውላቸው የሚገቡ ነገሮችን አይተናል። እንግዲህ ትልቅ ቢዝነስ የሚጀመረው ከትንሽ ሐሳብ ነው። አንድ ቀን ጀምራለሁ አትበሉ። ዛሬ ያላችሁን በመጠቀም ጀምሩት ነው የምለው። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁን አትርሱ። አብራችሁኝ ስለቆያችሁ እያመሰገንኩኝ በቀጣይ በአሪፍ መረጃ እስክንገናኝ ሰላም ሁኑ። ቻው።